ربشة لا نسانو ربشة لا نسانو شير كوبرين قاربو أنت دم مزور قلب من كاتوكو تلقوشان أنا زفن عليك حجري قبيتشي منه دراما عليك انقلات عليك لما دنوني واردين كلا بلا دنوني ما الكربو إثيوبيا نيال إن اللي من المرقاتو إن زفن عليك دراما عليك والتيانا من عندنا يا ቲክታክ አዋርድ የሚፈልገውን ነገር በሙሉ አሟልቻለሁ። ማለቴ በባል ቢሆን የሁሉንም ባል አስተዋውቂያለሁ፣ ሰርቻለሁ። የኦሮሞ ባል የሚያምር የሁሉም የትግራይ የሁሉንም ባል ላይ ሰርቻለሁ፣ ተሳትፌያለሁ። ሙቪም ከሆነ አጭር ሙቪ ሰርቻለሁ። ምንም ነገር ቢሆን ያው ሰርቻለሁ፣ አሟልቻለሁ። ደግሞ እንዳሞላውትና እንደሰራውት ደግሞ እኔ አምናለሁ እና ጎበዝ ልጅ መሆኔም እኔ በራሴ ተማመናለሁ። እግዚአብሔር ይመስገን። ግን በእድሜ ደረጃም ቢሆን 18 ዓመት ሞልቶኛል። የእውነት ነው የምላችሁ። በጣም ተሰምቶኝ ደብሮኝ ነው የመጣሁት እና ማለት እኔም ከማንም እኩል መሆን ፈልጋለሁ። እዚህ ጋር ነው ለዛ ነው እንደዚህ ምለፈው ምሰራው ማለት ነው። አጭር ሙቪም ብትሉ ረጅም ሙቪም ብትሉ ሰርቻለሁ። ምንም የሚያሳይ ነገር የለም። ባሎቹንም እንዳለ አስተዋውቂያለሁ። ላይክ ለህዝቡ አይደለም ይሄን የምናገረው ለቲክታክ አዋርድ ነው። ላይክ ለምን እዛ ውስጥ ራሱ እንዳላስገቡኝ አይዶን አላውቅም። ግን ምክንያቱም ምንድነው ነው ዋንቲያ እንደምን አልመረጧትም? ጋይስ ቆይ አላየውም። ማርያምን ቤቢ አላየውም። አሁን ያለው ከዛም እንሄድበታለን። ትመረጣለች። እንደውም መሸለም አለባት። ማሚ እኮ ናት ገና በልጅነቷ መበረታታት ያለባት ልጅ ናት። ባይዘው አላየውም። ማርያምን አላየውም። ትላንት በጊዜ ነው የተኛሁት። አሁን አይና ማን ተመረጠ? ጋይስ እና ናሆም ሲያወሩ ሰምቻለሁ ትላንትና። ጋይስ ለየት ያለ ምን ያደርጋሉ? ዝም ብለው ኮሜንት ጽፉ እንጂ ምን ስራ ለየት ያለ ስራ ሰርታለሁ። ቆንጆ ነገር ሰርታለች። አሁን ደግሞ ተከታታይ ድራማ እየሰራች ነው። ቲክቶክ ላይ ደግሞ አሪፍ በኤዲቲንግ ያበዱ ቪዲዮዎች እየሰራች ነው። ሌሎቹ በምንድን ነው የተመረጡት? ጋይስ ለምንድን ነው ዋንቲያን የዚህ እጩ ያልሆነችበት ምክንያት ልትነግሩን ትችላላችሁ? እች ልጅ እኮ እንደውም ከማንም በላይ እጩ አይደለም፣ እንደውም እጩ ሳትሆን ብላ መሸለም ያለባት ልጅ ናት። አስባችሁታል? እቺ ህፃን ልጅ ናት። ራሷ ህፃኑና ህፃን ልጅ የምታሳድግ ታታሪ እናት ናት። ልጇን ለማሳደግ ደፋ ቀና ምትል እሷ ማለት እኮ የሁላችንም እዚህ ላይ ከምታየው የሁላችንም ትንሽዬ ሁና ለራሷ እናት የሚያስፈልጋት ልጅ ሌላ እናት ሁና ሌላ ልጅ እያሳደገች ያለች ናት። አስቡት። ከዚህ በላይ ምንድን ነው የምትፈልጉት? የሀገሯን ባህል ልብስ እየለበሰች ስታስተዋውቅ ከዛም አልፎ ተርፎ እንዴ ሌሎችን ሴቶች እሷ ያለፈችበትን መንገድ እንዳያልፉ በድራማ መልክ ቆሻሻ ላይ እየተቀመጠች ያሳለፈችውን ስቃይ በድራማ መልክ እየሰራች ሌሎችን እያስተማረች ነው ያለችው አይደለም? ከዚህ በላይ ምንድነው የምትፈልጉት እንዴ? እና ከዚህ በላይ ምንድነው እጩ ሊያረጋት ያልቻለበት ምክንያት አልገባንም እንዴ? ቲክታክ ላይ እንኳን እንደ ሌሎች እኮ ይሁንኝ ስሙኝ ስትል እንኳን ማናያት ስርዓት ያላት ልጅ እኮ ናት። እንግዲህ እሷ ታናናሽ ነን ወይም ደግሞ ታላላቆች፣ እሷ ህፃናት እያየናት ያደገች ወልደው እኮ ወር እንኳን ልጆቻቸውን አቅፈው ጡት ሳያጠቡ እኮ ቲክታክ ላይ ወጥቶም እንደሚያደርጉ እናያለን። በዚህ ብቻ ልጇን በስነ ስርዓት የሆነች ኬክ የሆነች ልጅ በስነ ስርዓት ማሳደግ በራሱ ከሽልማትም በላይ ነው የሚገባት እቺ ልጅ። ስለዚህ አሁንም እቺ ልጅ እጩና መቅረብ አለባት። ሌላ ምክንያት ከሌለው በስተቀር ይሄ አዋርድ አዘጋጆቹ እቺ ልጅ አሁንም እዛ ቦታ ላይ መቀመጥ አለባት። ዋንቲያ የኔ ትንሽዬ እርግብ ምንም አይሰማሽ፣ አታልቅሽ። በእያንዳንዳችን ልብ ውስጥ አንቺ በጣም ትልቅ ቦታ አለሽ።
ከሽልማት በላይ የእያንዳንዱ ማህበረሰብ ልብ ውስጥ የሚገርም ቦታ አለሽ። እሱ ከሽልማት በላይ ነው። እሺ አይዞሽ፣ ጠንካራ ሴት ነሽ። በያሹ መንገድ ቀጢ። ሁሉም ሰው ከጎንሽ ነው ያለው። ልጅሽን አሳድጊ። አሁን ያለሽበትን ማንነት እንዳትቀይሪ። በምትሄጅበት መንገድ ሂጂ። ከሽልማት በላይ ነው አንቺ የሚገባሽ። የእያንዳንዳችን ልብ ውስጥ ከሽልማት በላይ የሆነ ቦታ አለሽ የኔ ቆንጆ። አይዞሽ። ለማን ብለሽ ነው የምታለቅሹ? ማልቀስ የለብሽም። ከማንም ትበልጫለሽ። ግዴታ እንደነ ፊዮና እና እንደነ ጃኒ ጡቷንና ፓንቷን ማሳየት አለባት እንዴ? እቺ ጨዋለች። ለማንኛውም ስለ ዋንትያ ብዙ የምናወራው ነገር አለ ማለት ውስጣችን ያውቋል። በቃ ጀግና ናት። እኔ ይህንን ሽልማት አዘጋጀቻለሁ። እንዲህ ልጇን አዝላ ነው ያለው። በጣም 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 በተማረ ባለሙያ ነው ያሰራሁት። ስለ ዋንትያ ያው ብዙ ባላወራም ያው ሁሉም ያውቀዋል። በቃ ጀግና ናት። ወንዶቹ ግን ማለት ነው ቢያንስ ድምፅ አትሆኑም ለዋንትያ? እነናው ምናምን እናንተ እንኳን በልመና ጮናችኋል እኮ። አሁን እናንተ ላይቭ ስትሪመር ተብላችሁ እጩ ተደርጋችኋል። የቤታዩን ቂጥ ነው ስትሪም ያደረግከው። ምንድን ነው ስትሪም ያደረግከው? እስቲ ንገሩ። የምሬን ነው። ብዙ ለማኞች ታጭታችኋል። ላይቭ ስትሪመሮች እያሉ ለማኞች ላይቭ ስትሪመር ተብላችሁ ታጭታችኋል። በጣም ነው የምታሳፍሩት። እድሜ ልካችሁን እናንተ ናችሁ እንዲመለመን የምትፈልጉት ማለት ቢያንስ ልመናውን ያዙትና ሌላ እንትን የሆነ ነገር የሆነ እውቀት የሚጠይቀውን ነገር ለሌላ ሰው ላይቭ ስትሪመሮችን ለቀቅ አድርጓቸው። እኛ እንደዛ እንሰራም። እነዚህ ታጩ አትሉም እንዴ? የመጣው እንዳለ መቀበል። መጨረሻችሁ እንደ ዮኒ ማኛ እንዳይሆን ሁሉ ነገር ላይ እኛ ነን አንደኛ ስትሉ እንደ ዮኒ ማኛ ተዋርዳችሁ ቁጭ ነው የምትሉት። ለማንኛውም ይመቻችሁ ምናምን። ቢያንስ ድምፁ ሁላት ለዋንትያ ሁላችሁ ቲክታከሮች። የልጅ እናት መሆኔ ነው ማለት ከሁሉም እንግዲህ እንትን ማለት የልጅ እናት ስለሆንኩ ነው ማለት በዚህ እድሜ ወልጄ የልጅ እናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። በጣም ይቅርታ አልኩልኝ ጌታ። እንደዚህ ማለት ፈልጌ ሳይሆን ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት። በጣም ስለከፋኝ ነው። ብቻ የልጅ እናት እኮ እኔ ብቻ አይደለሁም፣ ሁሉም ሰው ይወልዳል። ሴት የተባለ ሰው ይወልዳል አይደለም? እስከ የልጅ እናት ስለሆንኩ ብቻ ነው ያልተመረጥኩት ወይስ ምንድን ነው? ሁላችሁም ገብታችሁ ቪዲዮዎችን ይዩት። ግን በጣም አመሰግናለሁ። በጣም ነው ያዘንኩት። እኔ ሀቅ ስነግርሽ ማለት ነው ድሮ ጉረኛ ነበር የምመስለው። ጌታ እግዚአብሔር እውነቴን ነው የምልሽ። ግን አሁን ሳይሽ ጥሩ ልጅ ነሽ፣ ትህትናሽ እግዚአብሔርን የምልኝ ጌታ እውነቴን ነው። የምር በጣም አሪፍ ነች። እግዚአብሔር እኔ ጉረኛ ነበር የምመስለው ድሮ። አዎ በፊት ጌም ራሱ አንጫወት ነበር እንደዛ መስለም። አዎ እኔ እንደዛ እኔ ደግሞ ጉራ ምናምን አልወድም እና እንዲህ ዋንትያ ለምሮ የምጎረው ምናምን እል ነበረ። እንደዛ ነው አንዳንድ ሰው ሊመስለው ይችላል፣ ግን አሁን ሳይሽ በቃ በጣም ደስ ትላለች። አዎ አንተም በጣም ደስ ትላለህ ነው። እንዴ እኔማ በጣም ብታይ አዎ ዝም ስለምል እኮ ነው ብዙም አላወራም እና ልክ ሲያወሩኝ ምናምን ነገር ነው የምለውና ስለምፈራ መጀመሪያ ስትመጣ ደግሞ ታውቀዋለህ። ያው ሶሻል ሚዲያ ላይ ስትመጣ ትፈራለህ እና ከዛ በኋላ ማንም እንደማያኖር ማንም በቃ በራስ እንደምትኖር ስለምታውቅ ህይወትህን ራስህ ስለምትመራ እሱ ነው ያ እዛ ያው ሁሉ ነገር አይ ልክ ነሽ። እግዚአብሔር እድሜክ ላይ ራሱ አንድ አመት እየጨመርክ ስትሄድ የማታውቀው ነገር እንትን እያለ ሲመጣ ታዲያ አዎ ልክ ነሽ። እግዚአብሔርን የልቤን እየተናገርኩ ያለሽ እኮ እግዚአብሔርን አዎ
ዋንትያ ሰለሞን አንዷ ነች። ዋንትያ ሰለሞን እንግዲህ የህዝብ ልጅ ልንላት በምንችል ሁኔታ ገና በ10ዎቹ እድሜ ውስጥ ሆና ልጅ የወለደች እና ከፍተኛ ችግርና መከራን ያሳለፈች ታዳጊና ወጣት እንደሆነች ይታወቃል። ግን የዘንድሮ 3ኛው የኢትዮጵያ የቲክታክ ክሬቲቭ አዋርድ እጩ መሆን አለመቻሏ እጅግ እንዳስከፋት ተናግራለች። ለምንድን ነው? የልጅ እናት ስለሆንኩ ነው ወይ? ልጅ ታቅፌ እቤት ስለቆየሁ ነው ወይ? እንዲሁም ደግሞ በእድሜም ከተባለ 18 ዓመት ሞልቶኛል፣ ለምንድን ነው እጩ ያልተደረግኩት ስትል ቅሬታዋን አቅርባለች። ዋንትያ በአሁን ጊዜ 1.4 ሚሊዮን ተከታዮች ያላት ሲሆን በቲክቶክ ብቻ ሳይሆን በዩቲዩብ